ታሪኩ የሚጀምረው በታላቅ ቁጣና ከፍተኛ ውጥረት ነው። የሳዲርተን ሰዎች በመካከላቸው ስላለው ከባድ ክህደትና ማታለል በብስጭት እየተነጋገሩ እየተጫጫሁ ሆኑ። ሰላም ውድ የአትሮኖስ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ዛሬም ሰዓቷን ጠብቀን ለልጄ ክፍል 34 ምን ያሳየናል የሚለውን ይዘን መጠናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ከዛ በፊት ግን ቻናሉ አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። እንቀጥላለን። ለልጄስ ክፍል 34 ምን ያሳየናል? ታሪኩ የሚጀምረው በቁጣና በከፍተኛ ውጥረት ነው። የሳዲርተን ሰዎች በመካከላቸው ስላለው ከባድ ክህደትና ማታለል በብስጭት እየተነጋገሩ ነው። አንደኛው ሰው ስለተገኘው የድምጽ ማዳመጫ ወይም የስለላ መሳሪያና እንዴት እንደተታለሉ በንዴት ሲገልጽ፣ ሌላኛው ደግሞ ለዚህ ድርጊት ተጠያቂ የሆነውን ሰው አግኝቶ ሂሳብ ለማወራረድ በብዙ ይዝታል። የሁላቸውም ዋና ዓላማ ባህሬን ኡማንን ከተያዘበት አጣብቂኝ ውስጥ መውጣት ሲሆን፣ ይህንን ወጥመድ ያዘጋጀውን ሰው ደግሞ ቀዳዳ በቀዳዳ ለማድረግ ቆርጠው ተነስተዋል። ይህ ውጥረት በነገሰበት ሰዓት ድንገተኛ የግርግር ድምጽ ይሰማል። ሳዲርተንም በቦታው ይደርሳል። ሳዲርተን በከፍተኛ ቁጣና ስሜት ውስጥ ሆኖ በቀጥታ ወደ ሳፌር በማምራት ማንም ከእጁ ሊያድነው እንደማይችል ይነግረዋል። አንድ ሰው በህይወቱ እጅግ በጣም በሚጠላው ድርጊት ላይ እንዴት እንደሚከላከል በንዴት ይጠይቀዋል። ሳፌር ግን ምንም እንዳልተፈጠረና እሱም እንደተገረመ በማስመሰል ከባህሬን ኡማን እንዲህ አይነት ድርጊት ፈጽሞ እንደማይጠብቅ ይናገራል። ሳዲርተን ግን በእንደዚህ ማመካኛ ሳይታለል ሳፌር አባቱን ወጥመድ ውስጥ እንዳስገባው ሁሉ መልሶ እንዲያወጣው አለበዚያ ግን ክፉኛ እንደሚያስቆጨው ዛቻውን ያቀርባል። ነገሮች እየተካረሩ ሲመጡ ሳፌር አብረው ስለነበሩ ሰዎች መሳሪያቸውን እንዲያወርዱ ያዛል። ከዛም በኋላ ሳዲርተን እሱን ለመግደል እንዳሰበና በመውሳት ከቦታው በህይወት መውጣት እንደማይችል ያስጠነቅቀዋል። ሳዲርተንም ወደ ኋላ ሳይል ካስፈለገም ማናቸውንም ከዚህ ቦታ በህይወት እንዳይወጡ በእልህ ይገልጻል። በዚህ ወሳኝ ቅጽበት ሳፌር ትልቅ ሚስጥር በማውጣት ነገሩን ይገለብጠዋል። የሳዲርተን አባት ህይወት በአንድ የስልክ ጥሪ ላይ የተመሰረተ መሆኑንና ከእስር ቤት ደውሎ እሱን ካላገኙት በአባቱ ላይ መጥፎ ነገር ሊደርስ እንደሚችል ያስረዳዋል። ሳዲርተን ያንን ቃታ ከሳበ የሚገለው ሳፌርን ሳይሆን የገዛ አባቱን እንደሚሆን በመናገር ሳዲርተንን አጣብቂኝ ውስጥ ይከተዋል። ሁኔታው ሙሉ ለሙሉ እንደተቆጣጠረ ያመነው ሳፌር ይህንን ሁሉ አስቀድሞ እንዳሰበበት በመግለጽ ሳዲርተንና ሰዎቹን ከቦታው እንዲጠፉ ያዛቸዋል። ከዚያም ቆየት ብሎ የነሱ መሄድ ጊዜ ስለሚወስድ የራሱ መሄድ እንደሚቀልና የስፖርት ሰዓቱ እንደደረሰ በንቀት በመናገር ሊሄድ ይነሳል። ሳዲርተን የሳፌር መጨረሻ ጨለማ መሆኑን ቢነግረውም ሳፌር ግን አይኖቹን በደንብ እንደሚያዩ በማሾፍ ዛቻውን አጣጥሎበት ይሄዳል። በመጨረሻም የሳዲርተን አጋር ነገሩን እንዲተው መክሮ አብረው ከቦታው ይወጣሉ። እንግዲህ ውድ የአትሮኖስ ዩቲዩብ ቻናል ተከታታዮቻችን ለልጄስ ክፍል 34 የሚያሳየን ትዕይንት በጥቂቱ ይሄ ነው። ክፍል 35ን ቀጣይ ይዘን እንመጣለን። መልካም ጊዜ ይሁንላችሁ።